ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሞኒቲውን ቤተሰቦች እያላችሁበት ዓለም ዳርቻ እንዲሁም በየተሰማራችሁበት የስራ ዘርፍ በሙሉ ሰላምታ ይድረሳችሁ እያልኩኝ እንዴት ናችሁ? ሰላም ናችሁ ወይ? አለውን እግዚአብሔር ይመስገን። እቺ 2-3 ቀን እንግዲህ ጠፍቻለሁ። የጠፋሁበት ምክንያት ያው ውቢቷ አዳማ ላሳያችሁ ወደድኩኝ። ወደ ቤተሰቦቼ ሄጄ ነበረ። የሚገርመው የለውጡ ጉዳይ በጣም አስደንቆኝ ነው። እኔ እዚህ ጋር ቪዲዮ የቀረጽኩት ታክሲ ውስጥ ሆኜ ነው። ወደ ቤተሰብ ጋር እየሄድኩ ነበረ። እኔ ያለሁት ሆሳዕና ነው። የሄድኩት ደግሞ ወደ ቤተሰብ አዳማ ነው። በነገራችን ላይ በዚሁ አጋጣሚ የአዳማ ልጅ በመሆኔ በጣም ኩራት ይሰማኛል። ምክንያቱም ጽድት ያለች በቃ የሆነ አስፋልቱን ልነግራችሁ አልችልም። እውነት ነው። አብይ ዶክተር አብይ ምን ብለዋል? ወደ አዳማ ብትሄዱ አስፋልቱ ውብ ነው፣ ሽልማት ይገባቸዋል ሲል ሰምቸዋለሁ። እና እውነትም ሽልማት ይገባቸዋል። በዚች በ2 ወር ውስጥ ያለው ለውጥ ልነግራችሁ አልችልም። አስፋልቱ ጽዳት፣ የኮሪደሩ ልማት፣ እንደገናም ደግሞ በቃ የሆነ የምታዩት ነገር ሁላ ለዓይናችሁ የሚማርክ የሚሰሩት እነኚህ የኮሪደር ልማት ፊት ለፊት ያሉት ውብ ውብ የሆኑ ቤቶች እና በጣም ደስ ይላል። በቃ ልነግራችሁ አልችልም እና ብቻ እግዚአብሔር ይመስገን ይሄን ያሳየን አምላክ ክብሩ ይስፋላለኝ። እማታቋት እንግዲህ አዳማችን ትመስላለች። እኔ አሁን ይሄ አስፋልት ላይ ነው ከእህቴ ቤት ወደ አክስቴ ቤት እየሄድኩ ነው የቀረጽኩት ማለት ነው። እዛው መንገድ ላይ ስለሆነ ነው። ወደ ውስጥ ገባ ብትሉ ደግሞ በጣም አስደናቂ የሚሰሩት ቤቶች በነገራችን ላይ በቃ ከላይ ኩልኩል ብሎ ስታዩት ይሄ አዳማ ጎጆ ቤት ነው። ቦታ ውድ ቢሆንም ሰው የሚሰራው ደግሞ ግድ ነው። በዛ በአዳማ ቆርቆሮ ነው እና በጣም ደስ ይላል። በቃ በጣም ውብ ነው። በጣም ውብ ናት አዳማ። ከሚገባ በላይ ካሰብኳት በላይ ሆናን ያገኘዋት እና በዚሁ ቃኙልኝ እዩልኝ ሀገሬን ለማለት አህል ነው።